ማን እንደዚህ ማሰብ አይተበቅብኝም እኔ ማለት እነዚህ ነገሮች እነዚህ ዶቶች ኮኔክት ማድረግ አይተበቅብኝም ለምን ያ ነገር እንዲፈጠር እንትኑ ራሱ ልክ አይደለም ነው ምልሽ ሶ በአንድ ሰው ኦን የሚደረግ አዋርድ ከሆነ there is something እሺ ልጠይቀ አዋርዱን አንተ ነህ ኦን የምታደርገው አንተ ነህ ኢኒሺየት ያደረግከው አንተ ነህ የምታዘጋጀው ከዛ በኋላ በስር ግን ክሮ አለ ኖ እኮ ምን መሰለሽ አሁን እኔ አዋርድ ኦን ማድረግ የለብኝም ፌር አይሆንም ኢንደስትሪ ውስጥ ከሆንኩኝ ነው አንድ ሰው ኦን ማድረግ የለበትም አንድ ሰው ኦን ማድረግ የለበትም ማለት ፌር አይደለም በተአምር ለምን ለምሳሌ የሆነ ስራ ልትሰሪ ብቲ የሆነ ሽልማት ቢኖር እዛ ሽልማት ላይ ብቻሽን ምትወስኝ ቢሆን እና መታቂያቸው ሰዎች ቢኖሩ ምናምን የሆነ ፌቨር አታረጊም ሰው ነሽ ልታረጊም ላታረጊም ትችያለሽ አይደለ ልታረጊ የምትችልበት ፕሮባቢሊቲ ሰፊ ነው ማለት ነው ስለዚህ አንቺ ኦን የምታረጊው አንቺ ኮንትሮል የምታረጊው ምናምን ከሆነ አቢዩዝ የመሆን እድሉ ሰፊ ነው ኦኬ ስለዚህ ምንድነው መሆን ያለበት መሰለሽ ሽልማት ከሆነ ቦርድ ነው መሆን ያለበት ብዙ ሰዎች የሚሳተፉበት የብዙ ሰዎች ውሳኔ ያለበት ነው መሆን ያለበት ሰላም ተመልካቾቻችን እንዴት ናችሁ ፊልሞሎጂ ተጀምሯል ዛሬ ደግሞ በሌላ ጉዳይ ከኑኑሻ ጋር ተመልሰናል ሃይ ኑኑሻ እናኑ ግርማ ዛሬ ምናኑ እንዴት ነሽ እናኑ ግርማ መልካ አዲሱ የምን አዲሱ ሳምንቱ እንዴት ነበር ሳምንቱ አዲሱ ቢባል ሰውዬ ነው ተዋውቄለ አዲሱ ለኔ ጀመርኩ ሳምንቱ እንዴት ነበር በእናት በጣም ነው ሳምንቱ የሌለ የሚበረው እና ሰኞ ይላል መሀል ላይ የሆነ ቀን እየቀነሱብን ነው እየበረረብሽ ነው ከንፋውጣ በጣም እንግዲህ ዛሬ የምናወራው ኢትዮጵያ ውስጥ የሚደረጉ የፊልም ሽልማቶች አሉ የፊልም አዋርዶች አሉ ስለነሱ እናወራለን እስቲ ምናነሳቸውን ፖይንቶች እስቲ ቀደም ብለሽ ንገሪ ምን ነጥቦችን እናነሳለን ኢትዮጵያ ውስጥ የተለያዩ የፊልም ሽልማቶች አሁን ከረንትሊ አሉ ከጊዜ ወደ ጊዜ በደንብ እያደገ እየሰፋ የመጣ ነገር ስለሆነ ጥቅማቸው ምንድነው የሚለው እናወራለን በውጭ ሀገር ካሉ የፊልም ሽልማቶች ጋር ለማነጻጸር እንሞክራለን ሽልማቱ is it really award ነው ወይስ የቢዝነስ አንድ መንገድ ነው የሚለውን ነገር እናወራለን ሽልማቶቹ መኖራቸው የጨመረው ቫልዩ አለ ወይ በፊልም ኢንደስትሪው ላይ ፊልም ሰሪው ለሽልማቶቹ ያለውና የሰጠው ክብር ምን ይመስላል ከዋንጫ ይዘለለ በፊልሙ ያው ላይ ላሉ ባለሙያዎች የሰጠው ጥቅም አለ ወይ ከዛ ደግሞ በእነዚህ ሽልማቶች ላይ የዳኞች ማንነትና የምርጫው ትክክለኛነት ላይክ ገለልተኛ ናቸው ወይ ከጥቅም የጸዳ ነው ወይ የሚለው ነገር and finally ሽልማቶች ላይ የሚነሳውን ቅሬታ ይሄ the audience የሚያነሳውን ቅሬታ ማለት ነው ኦኬ ወይም ደግሞ ምንድነው የሚባለው ኮንሱመሩ የሚያነሳውን ቅሬታ እናወራለን ያ ከመጀመሪያው ፖይንት እንጀምር yes እሺ ምንድነው ጥቅማቸው አዋርድ ያዋርዳል ወይስ ይሸልማል እሺ የመጀመሪያው ጥቅሙን ለማውራት ስንሞክር እንግዲህ እንደ ፊልም ሰሪ አዋርድ መኖሩ በጣም ቫልዩ አለው በጣም ጥቅም አለው ምንድነው ያለው ጥቅም የትኛውም ፊልም ሰሪ ልሸለም ብሎ አይደለም የሚሰራው ወይም በቃ ለአዋርድ ብሎ አይደለም የሚሰራው በቃ ፊልሙን መስራት ስላለበት ፊልም የመስራት ፍቅር ስላለው ወይም ባለሙያ ስለሆነ ነው ፊልሙን የሚሰራው ያ የሰራው ፊልም ደግሞ በባለሙያዎች ዘንድ አዋርድ ሽልማት ሪኮግኒሽን በሚሰጡ ተቋማት ሪኮግኒሽን ሲሰጠው እውቅና ሲሰጠው ወይም የሰራው ነገር ጥሩ ነው የሰራው ነገር የተሻለ ነው የሰራውን ጥሩ ነገር አውቀናል ገብቶናል ተረድተናል የሚል ሪኮግኒሽን ሲሰጠው ኔክስት ታይም ለሚሰራው ስራ በጣም ትልቅ ቫልዩ ይጨምራል በጣም ትልቅ ሞቲቬሽን ይጨምርለታልና አዋርድ መኖሩ ምንም አያጠያይቅም ጥቅም አለው
እንደውም ኢትዮጵያ ውስጥ ያሉት አዋርዶች በጣም ትንሽ ናቸው በቁጥር ታውቃቸዋለህ በቁጥር ባላቃቸውም ማስተውሳቸው ወይም ማቃቸው ልዘረዝር ይችላል ለምሳሌ ጉማ አዋርድ አለ የኢትዮጵያ ፊልም ፌስቲቫል አለ ለዛ አለ አዲስ ሚውዚክ አለ ኦዳ አዋርድ አለ ኦዳ ኤግዛክትሊ ሌላ ምን አለ በቃ ማቃቸውን ጠርታቸዋል ያ ፋሚሊየር የሆኑት ወይም ፖፑላር የሆኑት እነዚህ ናቸው ማላቃቸው እንግዲህ ሊኖሩ ይችላሉ አላቅም እንግዲህ ወይ ያረሳቸው ሜቢ በኋላ ልክ ልንወጣ አይ ከዚህ ውጪ ማቀው አዋርድ ስንል ይታያል ከዚህ ውጪ ማቃቸው አዋርዶች የሉም አዋርዶቹ ሲጀመሩ መነሻቸው እውነት ለመናገር በተለይ የጉማ አነሳሱ በጣም ጥሩ ነው ባለሙያውን ባከበረ መንገድ እንደገና ሴሪሞኒው ራሱ በቀይ ምንጣፍ ነበረ አሁን ሰማያዊ ምንጣፍ አድርገውታል መሰለኝ ማይ ኩዌስቸን ኢዝ ግን ከጉማና ከለዛ ማን ነው በእድሜ የሚበልጠው ወይም ዘለግ ያለ ጊዜ ቆየው ማን ነው ጉማ መሰለኝ አረ ለምዶ ለዛ እንደሆነ ያሰብኩት ለዛ ሬዲዮማ ቆይቷል እኮ የአድማጮች ምርጥ በሚል ብርሃኑ ሲያዘጋጀው ሸገር ኤፍኤም ላይ እኮ ለዛማ የረጅም ጊዜ እንትን ነው ፕሮግራም ነው እሺ ሶ አዋርድ ግን አዋርድ ሆኖ ከመጣ ግን ከጉማ አዋርድ በኋላ ነው መሰለኝ እስቲ ቼክ ላድርግ ለዛ አዋርድ I think 2004-5 ላይ already award ሆኗል ለዛ 10ኛው 13ኛው ላይ ነው አሁን ያለው አሁን 13ኛው እሺ ጉማ ደግሞ ጉማ እሺ ተረንተረረ ጉማ አይገናኙ ለዛ ይበልጣል አይደለ ጉማ 11ኛ ነው አሁን ለዛ ደግሞ 13ኛ ነው ስለዚህ ኦልሞስት በ3 አመት ይበልጣል በ2 አመት ሶ መጀመሪያ ያወራ የነበርኩት ነገር ምንድነው ሲጀምሩ የፊልም አዋርዶች ሲጀምሩ አጀማመራቸው በጣም ጥሩ ነበረ በደንብ ማስተዋውሰው ዴዲኬትድ ለፊልም ሰሪዎች ዴዲኬትድ የሆነ አዋርድ ጉማ አዋርድ ነበረ ስለዚህ አጀማመራቸው ፕሮቶኮል ላይ የነበራቸው ነገር ሪኮግኒሽኑ ሽልማቱ ምናምን ቫልዩ ነበረው ሲጀምር አሁንም በተወሰነ መልኩ እየቀነሰን እንኳን አይባልም ብዙ ኮንትሮቨርሲዎች ነበሩ ምናምን በጣም እያደገ መጥቷል ምናምን ኮንትሮቨርሲው ራሱ ማደጉን የሚያሳይ ይመስለኛል አንዳንዴ በደንብ ኦዲየንሱ በቃ ታትሮ ነው ቮት የሚያደርገው ቮት ማድረግ የሚችልባቸው አዋርዶች ሲሆኑ የሱ ምርጥ እንዲሸለምለት ይፈልጋል አዋርድ ኤግዚስት እንደሚያደርግ ያቃል በሀገር ደረጃ የሆነ የኦዲየንስ ነምበሩ ጨምሯል ብዬ አስባለሁ ሶ እሱ ላይ ዲፔንድ እያደረገ እንዲሸለም ኤክስፔክት የምታረገው ያንተ ምርጥ አለ አይደል ያ ሳይሸለምልህ ሲቀር ኮንትሮቨርሻል የሚሆኑ ቶፒኮች ይነሳሉ አይነት ነገር አዎ ሶ ሌላው ደግሞ አለባበስ ላይ መጀመሪያ አካባቢ በደንብ ፕሮቶኮላቸውን ካልጠበቁ የሚሳተፉ ባለሙያዎች አይገቡም ነበረ በቲሸርት በጂንስ መምጣት አይፈቀድም ሶ ባህላዊ ልብስም ሆነ ዘመናዊ ልብስ ዘንጠሽ መምጣት አለብሽ ሶ ፕሮቶኮል መጠበቅ አለበት አሁን ግን ብዙ ያን እዛ ነገር ላይ ትኩረት ያደርጉም ሶ ምንም ለብሰሽ መግባት ትችያለሽ ግን ሰው ግን ስለለመደው አብዛኛው ሰው የተለየ ልብስ አዋርድ ነው በሚል ሴንስ ይመጣል ሶ ያ መንፈስ አሪፍ ነው ያ ልምድ አሪፍ ነው የሆነኛው የጉማ ራውንድ ላይ you were part of it አይደል ኢንቫይትድ ነበርክ ዝም ብሎ በመሳተፍ ኦኬ እሺ ኤኒዌይስ ተዝ ብሎኝ ነው ምን ሰርተን ነው ሚት ነው አይ ማወቅ ፈልጌ ነው እሺ መወራት ከቻለ የሚችል ነገር ካለ ላስታውስ ብዬ ነው
from your real experience እንደምታወራ እንዲያውቁ ስለምፈልግ ነው እኔ YouTube ላይ አይቼ ነው ማወራው ቲቪ ላይ አይቼ ነው ማወራው አይ ምን አንተ ግን you're in the space ቲቪ ላይ ማየሽው እዛው ቦታው ላይ ተገኘሽ ብዙ ልዩነት የለውም ቦታው ላይ መገኘቱ አብዛኛው ባለሙያ አዋርዱን አክብሮ ይመጣል መሸለሙን ብቻም ሰው ኖሚኔት መደረጉንም ሪስፔክት አድርገው ይመጣል ካሸነፉ በኋላ ያላቸው ሪአክሽን በጣም ደስ የሚል ነው ባለሙያዎቹ ያላቸው ሪአክሽን በጣም ኤክሳይትድ በጣም ሴሌብሬት ያደርጋሉ ምናምን ሶ ቫልዩ ሰጥተውታል ማለት ነው ከስንት አንድ ነው ቦታው ላይ የማይገኝ ባለሙያ የሚያጋጥመኝ ተሸላሚ ሆኖ ወይም ኖሚኔትድ ሆኖ ቦታው ላይ የማይገኝ ከስንት አንድ ነው የሚያጋጥመኝ እሺ ቮት ማድረግ ላይ እንዴት ነገር every time አዋርዶቹ ሲኖሩ እውነት ለመናገር ቮት አድርጌ አላውቅም እውነት ኦኬ ይሄ ቮት አደራረጉ ተወሰነ ጊዜ ወስዳል ምናምን አንድም የኔ ቮት ቫልዩ አለው ብዬ አለማሰብ ምናምን ኬርለስ መሆን ኦኬ ይመስለኛል አድርጌ አላውቅም since ለዛ ላይ የለዛ አዋርድ ላይ ቮት አደርጋለሁ ከ2010 ጀምሮ ቮት አደርጋለሁ እሺ እና usually ቮት ያረኩላቸው ሰዎች ይሸለማሉና ድምጽሽ የኔ ቮትማ ባንድ አይደለም የሚባዛው አገራዊ ምርጫ ስትመርጫለሽ አዎ ምርጫሽ ቫልዩ አለው እዛ ላይ እሺ ወደ ቀጣዩ ቶፒክ እናልፋለን እሺ so እንትን ነው ጥቅሙ ሪኮግኒሽን ነው የሚመስለኝ የተነሱ ብዙ ጊዜ አዋርድ የሚነሳበትም የመጀመሪያ ኢንቴንሽን እሱ ሆኖ ነው የሚነሳው የሚለፉ ሰዎች አሉ የሚሰሩ ሰዎች አሉ እነሱን ሰዎች ሪኮግናይዝ ማድረግ ያስፈልጋል እነሱ ሪኮግናይዝድ ሲሆኑ ደግሞ አንድ እነሱን ማመስገኑ ቫልዩ አለው እንደ ኢንደስትሪ እንደ ሀገር ምናምን ከዛ በኋላ ደግሞ ቀጣይ ለሚመጣው ጀነሬሽን እዛ ኢንደስትሪ ላይ ፓርቴክ ለሚያደርገው ጀነሬሽን የሆነ የሚሰጠው ኢንፎርሜሽን አለ ደስ ይያለህ እንድትሰራ ያደርጋል ስራህ እንድትወድ ያደርጋል ምናምን እሱ ይመስለኛል የአዋርድ ቫልዩ ከውጭ ሀገር ጋር እናነጻጽረው ለመነጻጸር እድሜው ራሱ ይፈቅዳል ከማነጻጸራችን በፊት ከውጭ ሀገር አዋርዶች ጋር ከማነጻጸራችን በፊት ለዛ ምንድነው በተለይ ጉማ አዋርድ ሲኒማ ላይ የቆዩ ፊልሞችን ብቻ አይደለም የሚያወዳድረው በጣም ብዙ ካታጎሪዎች አሉ ከነዛ ካታጎሪዎች ውስጥ የተማሪ ሾርት ፊልም እና ዶክመንተሪ ፊልም ያወዳድራሉ ስለዚህ ፊልም ሰሪ ሆነ ተማሪም ሆነ እየሰራም ያለ ሰው ሾርት ፊልም ቢሰራ ዶክመንተሪ ቢሰራ ማወዳደር ይችላል ስለዚህ አንድ ተማሪ ሆነ ሰው ጉማ ላይ በምርጥ ተማሪ ፊልም ቢሸለም ያለውን አስተዋጽኦ አስቢው ሶ ነገም ፊቸር ፊልም ሰርቼ እዚህ መድረክ ላይ ይሄንን ሪኮግኒሽን ይሄንን ሽልማት ደግሞዋለሁ ብሎ ያስባል ያ ኢንስፓይሬሽን ይጋባበታልና ከትልቅ ባለሙያዎች ጋር ገና ወደ ሙያው ለመግባት ከሚመኛቸው ገብቼ አብሬ በሰራ ብሎ ከሚመኛቸው ባለሙያዎች ጋር አብሮ ነው የሚሸለመውና በጣም ትልቅ ኢንስፓይሬሽን አለው እንትንም ምንድነው በተማሪ ደረጃ እንደዚህ አይነት ፊልም አዋርዶች ላይ ደግሞ ሪኮግኒሽን ማግኘትና ሽልማት ማግኘት ደግሞ ለቀጣይ ስራሽ ተፈላጊ እንድትሆኚ ባለሙያዎች እንዲያሰሩሽ ኤዲተርም ብትሆኚ ሲኒማቶግራፈርም ብትሆኚ ዳይሬክተርም ስክሪፕት ራይተርም ብትሆኚ ሌሎች ባለሙያዎች ለሌሎች ፕሮዳክሽን ኦነሮች ለሌሎች ፕሮዲዩሰሮች ምን ትሆኛለሽ ኤክስፖዝድ ትሆኛለሽ በጣም ይሄ ነገሩ ያስመዘግናል ብዬ አስባለሁ አዘጋጁም ፊልም ሰሪ ስለሆነ ያውቀዋል ጉማ አዋርድ is exclusively ለፊልም ሜከርስ ዴዲኬት የተደረገ ነው ፊልም ኢንደስትሪው ላይ ብቻ ነው ፎከስ የሚያደርገው ጉማ ራሱ እኮ የመጀመሪያው ባለቀለም ፊልም ይሁን እንደዛ ለዛ ነው ጉማ የተባለው ሌሎች ለዛ አዲስ ሚውዚክ የሚባሉ ኦዳ አዋርድ
ፊልምን ብቻ አይደለም ሞር ኦፍ ሙዚቃ ላይ ያተኩራሉ የኢትዮጵያ ኢንተርናሽናል ፊልም ፌስቲቫልና ጉማ ነው ለፊልም ዴዲኬትድ የሆኑ አዎ ሌላ እኔ እንጃ ረስቼ ይሆናል አላውቅም ስናነጻጽረው ከውጪ ካለው የአዋርድ ሲስተም ጋር ሊሆን ይችላል ወይ በፍጹም አይነጻጸርም ለናነጻጽረው እኔ ማይክል ኤምስ ማለት ነው ለማነጻጸር እድሜው አይፈቅድም ማለት አሁን ኦስካር 100 አመት ሊሞላው በጣም ትንሽ አመት መሰለኝ የሚቀረው 90 ምናምን አመት ያስቆጠረ አዋርድ ነው ሶ ከሱ ጋር አሁንኛ ማክሲመም ቃል እየሰሙሽ ነው ምን this camera stopped እሺ እንትን ባይው ይሄስ recording እሺ ሪክ ባይው no like ምናምን ብሎ እኮ ነው ይዘጋው ስክሪኑ ጠፍቷል አረ እና በዛ ልክ ለረጅም አመት የተካሄዱ አዋርዶችን ሜንሽን ያደረግን 15 አመት እንኳን የሞላው አዋርድ የለም እኛ ጋር ኢንደስትሪውም የፊልም ኢንደስትሪውም ያን ያህል ብዙ አመት ያስቆጠረ አይደለም ከዛ ወደ አዋርዶቹም ስንመጣ እንደዛውና ለማነጻጸር የሚቸግረው እሱ ይመስለኛል ምክንያቱም ወደዚህ ፐርፌክሽን የመጡት ውጭ ያሉት አዋርዶች በጊዜም ቆይታ ስለሚሆን ብዙ ነገሮቻቸውን እያሻሻሉ አውሪ so ብዙ ነገሮቻቸውን የማሻሻል እድል ያገኛሉ ያው every year ያዘጋጀ ስትመጣ ከባለፈው የአዋርድ ፕሮግራም የምትማረው ነገር ይኖራል ከኢቨንቱ አንፃር ከቮቲንግ አንፃር ጃጆችን እንዴት መጠቀም አለብኝ ራሱ ቮት የሚደረግባቸው መንገዶች በየጊዜው ፕሮግረስ እያደረጉ ነው የሚመጡት so ከዛ ደግሞ ገለልተኛ አካል እንዴት ቮቶችን ኮሌክት ያደርጋቸው የሚለው ነገር even I think ሌላኛው ኢሹ የሚሆነው አዋርዶቹ የጃጆች ላይ ብቻ ዲፔንድ ያድርጉ ወይስ ፐብሊክ ኦፒኒየን ላይ ወይም ደግሞ ፐብሊክ ቮት ላይ ብቻ ዲፔንድ ያርጉ የሚለውን ራሱ ስሩ ታይም እየተማሩ ሰፓሬት እያደረጉ ምናምን ነው የመጡት እነሱ እና ብዙ ኮንትሮቨርሻል ከመሆን እሱ እያዳናቸው እንደገና ደግሞ ብዙ ሌሰን እየተማሩ ስለሚመጡ I can say like አሁን ኦስካር የደረሰበት ቦታ ለመድረስ ያለፈው 90 ምናምን አመት ኢምፖርታንት ነበር so የኛ አዋርዶች ደግሞ ባሉበት ሁኔታ ያሉበትን ክሪቲሳይዝ ማድረግ ይቻላል ብዙ ምንላቸው አስተያየቶች ሊኖሩ ይችላሉ ግን ስቲል ደግሞ ኮንሲደሬት መሆን መቻል አለብን የቆዩበትን አመት ኮንሲደር ማድረግ መቻል አለብን ብዬ ነው ማስበው የኢትዮጵያ አዋርድ የሚነጻጸረው ከኢትዮጵያ ፊልሞች ጋር ነው ማለት የኢትዮጵያ ፊልም ሳያድግ አዋርዱ ዝም ብሎ ብቻውን ተነጥሎ ሊያድግ አይችልም sure ስለዚህ የሆሊውድ ብቲ የዩሮፕ ፊልም የኤዥያ ፊልም ብቲ ኢንደስትሪው የተጀመረበት አመት ብቻ ሳይሆን ስራውን የሚሰሩበት ፕሮሰስ እና ስራውን የሚሰሩበት የጥራት ልክ ከኛ ጋር ይወዳደርም ዴፊኒትሊ ማለት ምንም ማረው ምን ኮርጀው አብዛኞቻችን ከውጭ ፊልሞች ነው ከልጅነታችንም ጀምሮ ምን ወዳቸው ምን ናደንቃቸው ከአማርኛ ፊልሞች ይልቅ ስፔሲፊክሊ አማርኛ ብቻ ባይሆንም በአጠቃላይ ከኢትዮጵያ ፊልሞች ይልቅ የውጭ ፊልሞችን ነው ሞር ኤክስፖዝድ የሆነውና ኦዲየንሱ ራሱ ለውጭ ፊልም በጣም ኤክስፖዝድ ነው ፊልም ሰሪውም ለውጭ ፊልሞች ኤክስፖዝድ ነው ኢንክሉዲንግ አዋርዱም ራሱ ብዙ ነገር ጥሩ የሆኑ ነገሮች ይኮረጃሉ ኮምፕሊትሊ ልናወዳድረው አንችልም ከውጭ ፊልሞች ጋር ልናወዳድረው አንችልም የኢትዮጵያን ፊልም ከውጭ ፊልሞች ጋር ልናወዳድረው እንደማንችለው ሁሉ ማለት ነው ሶ የኛን የሚመስል አዋርድ የኛን የሚመስል ፊልም እኛ ምን ኮራበት ከኢትዮጵያ ፊልም የናይጄሪያ ፊልም እንደሚባለው ከቅርባችን እንኳን ስንነሳ የኢትዮጵያ ፊልም መባል አለበት ሶ አዋርዱ ደግሞ እያደገ
ሎካል ባለሙያዎችን ብቻም ሳይሆን ኢንተርናሽናል ከቅርባችን ከምስራቅ አፍሪካ ልንጀምር እንችላለን መላው አፍሪካ ሊሆን ይችላል የኤዥያ ፊልሞችን ልናሳትፍ እንችላለን ምናምን ሶ ማደጉ ከሀገር ውጪ ያሉ ፊልም ሰሪዎች የሚሳተፉበት ፌስቲቫል የሚሳተፉበት አዋርድ ሲሆን እንዲ በተጨማሪም ደግሞ ሀገር ውስጥ ያሉ ባለሙያዎች ደግሞ በደንብ ሲያከብሩት አዋርዱን የሚመጥን ፊልም ለመስራት ሲሞክሩ ያው ለአዋርድ ተብሎ ፊልም ባይሰራም አትሊስት አዋርዱ ላይ የሚሳተፉ ፊልሞች በደንብ የተለፋባቸው ዝም ብሎ ሲኒማ ቤት ስለታየ ብቻ ሳይሆን ዝም ብሎ ስለተሰራ ብቻ ሳይሆን በቃ ጥንቅቅ ተደርገው የተሰሩ ፊልሞች አዋርዱ ላይ ሲሳተፉ ያኔ ልታነጻጽሪ ትችላለሽ ለምሳሌ አሜሪካ ውስጥ የተሰራ ፊልም ሁሉ ወይም ሲኒማ ቤት የታየ ፊልም ሁሉ ኦስካር ላይ ሰሚት አይደረግም የራሱ የሆነ ኳሊፊኬሽን አለው ስለዚህ ሲኒማ ቤት ስለታየ ብቻ አዋርድ ውስጥ መካተት የለበትም ማለት ፊልሙ ሲጀመር አዋርድ ውስጥ ለመካተት ራሱ የሆነ መስፈርትን ማለፍ አለበት ሲኒማ ቤት ስለታየ ወይም ታዋቂ ሰዎች ስላሉበት ብቻ ሳይሆን ፊልሙ መጀመሪያ ለአዋርድ ይመጥናል ወይ ለመወዳደር ከሌሎች ፊልሞች ጋር ለመወዳደር ይመጥናል ወይ የሚለው መታየት አለበት አሁን የምናያቸው አብዛኞቹ ፊልሞች በጣም የተለፋባቸው ፊልሞች በጣም ዝም ብሎ የተሰሩ ፊልሞች እኩል ይወዳደራሉ ማለት ምንም እንትን የለውም መስፈርት የለውም እስከማቀውና እስከሚገባኝ ድረስ ሲኒማ ቤት እስከታየ ድረስ የታየበት አመት እየተጠቀሰ ኖሚኔሽን ውስጥ ይገባል ፓርቲሲፔሽን ውስጥ ይገባል I don't think ያ ምንም ቫልዩ አድ የሚያደርግ አይመስለኝም ሶ ኖሚኒ ለመሆን የትኛውም አዋርድ ላይ የተለየ ስታንዳርድ የለው ይሄንን ክራይቴሪያ ማሟላት የሚል ነገር የለው አይ ባለሙያዎች አሉ ያሉት ባለሙያዎች ጥሩ የሚሉትን ፊልም ነው ኖሚኔት የሚያደርጉት እዛ ደረጃ ላይ ከመድረሱ በፊት ግን ዝም ብዬ ነው ፊልም ስለሰራው ብቻ ወይም ሲኒማ ቤት የታየ ፊልም ስለሰራው ብቻ አይደለም ያ ብቻ አይደለም መሆን ያለበት መስፈርቱ ከዛ ይዘለለ መስፈርት መኖር አለበት ብዬ ነው ማስበው ለምሳሌ አንድ ፊልም ሲኒማ ቤት ሲታይ ሲኒማ ቤቱ ይገመግማል ያው የሚገመግምበት መንገድ የራሱ የሆነ ኮንትሮቨርሲ ቢኖረው ግን ተመልካችን ይመጥናል ወይ ፊልሙ ጥሩ ተደርጎ ተሰርቷል ወይ ምናምን ብለው የሚገመግሙ ሲኒማዎች አሉ ስለዚህ እንደዛ አዋርዱን ይመጥናል ወይ ለመወዳደር በቂ ነው ወይ ተብሎ መታሰብ አለበት ለምሳሌ በአመት ውስጥ አዋርዱን የሚመጥን ፊልሞች ካልተሰሩ I think እንትኑ ይሄ አዋርድ ራሱ ጥቅሙ እሱ ነው የሚመስለኝ አሁን እንዳልነው ትንሽ አመት አይደለ the maximum 13 ነው አለን ለዛን ሜንሽን አድርገን ስለዚህ the more like 50 አመት 60 አመት ያስቆጠረ የኢትዮጵያ ውስጥ ያለው የሽልማት ሲስተም ያን ያህል እድሜ እየሄደ ሲመጣ የሚሸለሙ ፊልሞች አሉ አይደለ ከአመት አመት የሚሸለሙት ፊልሞች በጣም amazing እየሆኑ ነው የሚመጡት like ከፕሮዳክሽን አንፃር everything so እሱ የሆነ ስታንዳርድ ሴት ማድረግ ይጀምራል so award winning ነው አንድ ፊልም ሲባል ምን ስላለው ነው የሚል ነገር ይመጣል ያ ዝም ብሎ አይደለም አዋርድ የበላው አይደል so ምን ስላደረገ ነው የሚል ጥያቄ ይነሳል ፊልም ሜከሩ ጋር ማለት ነው ስለተሰራ ነው ለምሳሌ ከሆሊውድ ጋር እናነጻጽረው ስንል ለምሳሌ ሆሊውድ ላይ አንድ ፊልም አዋርድ ቢበላ ከመብላቱ በፊት ያለው አቺቭመንት አለ በኦዲየንስ ዘንድ በባለሙያዎች ዘንድ በሃያሲዎች ዘንድ ያለው ተቀባይነት አለ አይደለ አዋርድም ካገኘ በኋላ ይሄ አዋርድ ያገኘ ፊልም ነው መታየት አለበት ይባላል ኤግዛክትሊ ቀደም ይበላ ነው በየአይነት እንደዚህ አይከብድም እና በደም ቫልዩ አለው እነት ለመናገር በኢንተርናሽናል ፊልም ፌስቲቫሎች አዋርዶች ላይ አንድ ፊልም ሲሸለም በጣም ብዙ ቫልዩ አድ ያደርግለታል
እዛ ደረጃ ላይ ለመድረስም የሆነ የሚያልፈው ስቴፕ አለ የሚያልፈው ቻሌንጅ አለ ፊልሙን ከመስራት ጀምሮ በነዛ ፊልም ፌስቲቫሎች ላይ ወይም አዋርዶች ላይ ኖሚኔትድ ለመሆንና ለማሸነፍ ዝም ብሎ ቀላል አይደለም ነው ማለት usually አሁን like award winning ከሆነ አንድ ፊልም ማን ፕሮዲዩስ አደረገው እና ማን ተሳተፉበት ምናምን የሚለው ነገር በጣም ኢሹ እየሆነ ይመጣል ዜና ይሆናል ከዛ እነዛ ሰዎች በደንብ ፐብሊሲቲ ያገኛሉ የተለያየ ትልቅ ሚዲያዎች ላይ እየሄዱ ኤክስፒሪየንሳቸውን እንደ ግሩፕም በግለሰብ ደረጃ ምናምን ዲስከስ እንዲያደርጉ ይደረጋል በዛ መሃል ሲኒማቶግራፊ ላይ ምን አይነት አዲስ ቴክኒክ ኢምፕሎይ እንዳደረጉ ኦር ቴክኖሎጂ ምን አይነት አዲስ ቴክኖሎጂ ኢምፕሎይ እንዳደረጉ ምናምን የማውራት ቻንስ ይኖራቸዋል ክሮአቸውን እንዴት እንዳዋቀሩ እንዴት አዲስ ስትራቴጂ መጠቀም እንደነበረባቸው ኦር የሆነ ስቴፕ ድረስ ከሄዱ በኋላ for that specific የፊልም ዘውግ ማለት ነው አዲስ የጨመሯት አንድ ፖይንት ካለች እሷን እንዲያወሩ ይሆናል ያ ሲሆን like የፊልም ኢንደስትሪው ላይ አንድ ፖይንት አድ እየተደረገ ነው አይነት ነገር ነው የሚሆነውና እሱ ነው ማለት like every year award ሲዘጋጅ every year የሆነ ሰው ሲሸለም የተሸለመው ሰው recognize ሲደረግ ሚዲያ ላይ ደግሞ ሲመጣና ያለፈበትን ፕሮሰስ ሲያወራ ለሆነ ፊልም ሜከር የጀርባ አጥንት እየሆነ ነው የሚመጣው እና more amazing ፊልሞች እያገኘን ስለምንመጣ አሁን ቀድም ምንላቸውን በቃ ሲኒማ ስለገባ እንደዚህ ስለሆነ አዋርድ ላይ እናገኛለን የምንለው ነገር by default ይጣፋል የሆነ ፖይንት ላይ don't you think so like ቀድም እንዳልከው parallel ስለሚያድግ ማለት ነው አዋርዱና ኢንደስትሪው አብሮ የሚያድግ ነገር ስለሆነ የአዋርዱ ቫልዩ ሲጨምር ማንንም ሰው ለአዋርድ ብሎ ባይሰራም at least አንድ ፊልም አዋርድ በላ ማለት የሆነ ሪኮግኒሽን አገኘ ማለት ጥሩ ተደርጎ ተሰርቷል እንደማለት ነው አይደለ ስለዚህ አንድ ባለሙያ ጥሩ ተደርጎ ከተሰራ ፊልም የተሻለ ፊልም ለመስራት ነው የሚሞክረው ከዛ ከተሰራው ፊልም ላይ ሊማር ይችላል whatever ብቻ ከተሰራው ፊልም የተሻለ ፊልም ለመስራት ይሞክራል ስለዚህ መስፈርቱ ለመሳተፍ ያለው መስፈርት ግልጽ መሆን አለበት ለምሳሌ ፍፄ ፊልሙ አዋርዱ ላይ አልተሳተፈም ያነሳው ቅሬታ ነበረ ሰሚት አርጓል ዶክመንቱን ሰሚት አርጎ ነው ያላሳተፉት አይነት ነገር አይደል ያ ግልጽ አይደለም ማለት ነው ግልጽ አይደለም ማለት ባለሙያው ኖሚኔትድ ለመሆን ፊልሙንም ሰሚት ለማድረግ ያለው መስፈርት ምን እንደሆነ ካወቀ ያንን መስፈርት ለማሟላት ወይም ያንን ኳሊፊኬሽን ለማሟላት ይሞክራል ግን ምንም መስፈርት በሌለበት ሁኔታ በተቀበለውም ባትቀበለውም ቅሬታ ቢያነሳ ምንም ይሄን ያህል መታረጋግጭበት ነገር አይሆንም የማን ነው ስተተኛ የቱ ጋር ነው ልክ ያለው ነው ነገር ሚሊዮን ለመለየት ይቸግራል ስለዚህ አብዛኛው ሰው ቅሬታ ሲያነሳ ራሱ ያ ቅሬታው ከስሜታዊነትና ነገሩን ካለ መረዳት ሊሆን ይችላል ወይም ሚካሚስ ኮሙኒኬሽን ወይም በቃ ፉል ኢንፎርሜሽን የአዋርድ ኮሚቴዎቹ ለኦዲየንስም ለተወዳዳሪውም ባለመስጠታቸውም ሊሆን ይችላል አይነን ነገር ያ የንግድ ዘርፍ ይመስላል የፊልም ሽልማት ቢሆን ችግር አለው መሆን የለበትም እንደውም I think አዋርድ መሆን ያለበት ይሄ ለትርፍ ያልተቋቋመ ቢሆን የራሱ ፈንድ ያለው መንግስት ሊሆን ይችላል ወይም የግል ተቋማት ሊሆን ይችላሉ ወይም just ፊልም ላይ ኢንተረስት ያላቸው ተቋማት ሊሆን ይችላሉ ወይም ባለሙያው ሊሆን ይችላል ፈንዱ ከዚህ ሊሆን ይችላል የሚገኘው ስለዚህ ለትርፍ አይሰራም ፊልምን ለማሳደግ ባለሙያውን ሪኮግኒሽን ለመስጠት ነው የሚሰራው ስለዚህ ቢዝነስ ተኮር ካልሆነ እንትኑ ይሄ አቢዩዙ ይቀንሳል አይደለ ፌር ያለው ነገር ይቀንሳል
ብዙ ኮንትሮቨርሲ አይነሳበትም ስለዚህ ገንዘብ አይደለም አላማው ባለሙያን ሪኮግኒሽን መስጠት ነው ሶ ቢዝነስ ሲሆን ግን በጣም ብዙ ማለት አወዳዳሪው ምን እንደሚል ታውቂያለሽ እከሌን ብሸልም ምን ጥቅም አገኛለሁ ሶ ምንድነው ከጀርባ ሊኖረኝ የሚችለው actually በኢትዮጵያ ኮንቴክስት I've heard አብዛኞቹ አዘጋጆች ሲያወሩ እንደዛ አይነት አንድምታ ነው ያለው ማለት ከቢዝነስ ጋር አይገናኝም ከቢዝነስ ጋር አይገናኝም አሁን ለምሳሌ ብርሃኑ ድጋፌ በተደጋጋሚ ሲያወራ ሰምቻለሁ ለዛን ማዘጋጀት ምን ያህል ቻሌንጂንግ እንደሆነ እነማን ስፖንሰሮቹ እንደሆኑና ምንም ከትርፍ ከማስገኘት ጋር ሪሌት እንደማያደርግ እስካሁን የመጡበት መንገድ እንደዛ ነው የሚመስለኝ ያብዛኞቹ አዋርድ I can't say በርግጠኝነት ግን እነሱም ይላሉ እንደዛ እኛም እኮ አረጋግጠን ነው አይደለም ይያለን ሳይሆን ግን እንደዛ የሚመስሉ ነገሮች ይታያሉ ስፔሲፊካሊ ይሄኛው አዋርድ ለማለት ብቸገርም እንደዛ አይነት ጥርጣሬዎች ያለባቸው አዋርዶች አሉ ለምሳሌ ያ አዋርድ አዘጋጅ ከአንድ ቲቪ ቻናል ጋር ይሰራል ለዛ ቲቪ ቻናል ፕሮዲዩስ ያደርጋል ስለዚህ እዛ ቻናል ላይ ደግሞ የሚተላለፍ ሌላ ደግሞ ኮንተንት አለ ሶ ያ ኮንተንት ደግሞ እዚህኛው አዋርድ ላይ ታጨ ስለዚህ ይሄኛው የአዋርድ አዘጋጅ ግን ልጨርስልሽ መስጨር ለምን ተቆርጪ እንትነሽ እንዴ ተልኳለሽ እንዴ ልጨርስ ላውራ ቼኑን ልጨርሳ እሺ ምን ገብቶሻል ያልኩት ያወራሁት ያ ምንድነው ያወራሁት come on ቃል ልፈትነኝ ነው እንዴ ኤግዛም ነው እሺ ስለዚህ የሆነ የጥቅም ተሰሰር አለው ማለት ነው ስለዚህ ባይሸልመው ወይም ለዚህኛው ኮንተንት ይሄኛው ለዚህኛው ኮንተንት ባይሸልመው ሪኮግኒሽን ባይሰጣው something እዛ ጋር ሉዝ የሚያደርገው ነገር አለ ወይም የሆነ የተፈለገ ነገር አለ ማለት ነው ስለዚህ እንትን አለው ይሄ ተሰሰር አለው ዞሮ ዞሮ ኦሬዲ ያ ቲቪ ቻናል አዋርዱን ለሚያዘጋጀው ሰው ገንዘብ እየከፈለ ኮንተንት ፕሮዲዩስ እንዲያደርግ ያደርገዋል ስለዚህ እዛ ኮንተንት ላይ እዛ ቻናል ላይ ደግሞ የሚተላለፍ ሌላ ኮንተንት አለ ስለዚህ አዘጋጁ አዋርዱ የሚያዘጋጀው ሰው ሌላ ቦታ ላይ ፕሮዲዩሰር ነው እዚህኛው ጋር ደግሞ አዋርድ አዘጋጅ ነው ስለዚህ ምን ይመጣል ማለት ነው የጥቅም ግጭት እንለዋለን I understand you ግን እንደሱ አለመሆን ደግሞ አይችልም ማለት ኢንደስትሪ ላይ ያሉ ሰዎች ከሆኑ አዋርዱን ያዘጋጁ ያሉት ወይም የሚያዘጋጁት ሌላ ቦታ ደግሞ የራሳቸው ኔትወርክ ምናምን የስራ ኔትወርክ ቼን ምናምን ይኖራቸዋል ሶ አሰምፕሽኑን አንደርስታንድ አደርጋለሁ ይሄ ነገሩን አንፌር እንዲሆን ሊድ ያደርገዋል የሚለውን እንደ ሃይፖቴሲስ ማለት ነው ሐሳቡን itself I understand ግን የግድ እሱ ቼን ስላለ አቢዩዝድ ይሆናል የሚለው ግን it depends on the person ብዬ ነው ማስበው እንዴ ለምሳሌ ነው በሆን ትላለ እንደ ምርጫ ቅስቀሳ ማለት መሰለሽ እንደዚህ አይነት ማን እንደዚህ ማሰብ አይተበቅብኝም እኔ ማለት እነዚህ ነገሮች እነዚህ ዶቶች ኮኔክት ማድረግ አይተበቅብኝም ለምን ያ ነገር እንዲፈጠር እንትኑ ራሱ ልክ አይደለም ነው ምልሽ ሶ በአንድ ሰው ኦን የሚደረግ አዋርድ ከሆነ there is something እሺ ልጠይቀ አዋርዱን አንተ ነህ ኦን የምታደርገው አንተ ነህ ኢኒሺየት ያደረግከው አንተ ነህ የምታዘጋጀው ከዛ በኋላ በስር ግን ክሮ አለ ኖ እኮ ምን መሰለሽ አሁን እኔ አዋርድ ኦን ማድረግ የለብኝም ፌር አይሆንም ኢንደስትሪ ውስጥ ከሆንኩኝ ነው ነው አንድ ሰው ኦን ማድረግ የለበትም አንድ ሰው ኦን ማድረግ የለበትም ማለት ፌር አይደለም በተአምር ለምን ለምሳሌ የሆነ ስራ ልትሰሪ ብቲ የሆነ ሽልማት ቢኖር እዛ ሽልማት ላይ ብቻሽን የምትወስኝ ቢሆን እና መታቂያቸው ሰዎች ቢኖሩ ምናምን የሆነ ፌቨር አታረጊም
ሰው ነሽ ልታረጊም ላታረጊም ትችያለሽ አይደለ ልታረጊ የምትችልበት probability ሰፊ ነው ማለት ነው ስለዚህ አንቺ ኦን የምታረጊው አንቺ ኮንትሮል የምታረጊው ምናምን ከሆነ አቢዩዝ የመሆን እድሉ ሰፊ ነው ኦኬ ስለዚህ ምንድነው መሆን ያለበት መሰለሽ ሽልማት ከሆነ ቦርድ ነው መሆን ያለበት ብዙ ሰዎች የሚሳተፉበት የብዙ ሰዎች ውሳኔ ያለበት ነው መሆን ያለበት ግልጽ ነው of course ዳኞች አሉ ብዙ ዳኞች ይኖራሉ የዳኝነት ፕሮሰሱ ብዙ ሊሆን ይችላል ምናምን አንድ ሰው ብቻ ላይወስን ይችላል ግን ኦን የሚያደርገው ባለቤቱ ግን ሪፕሬዘንት የሚያደርገው ግን አንድ ሰው ነው ለምሳሌ ኦስካር አንድ ሰው አይደለም ተቋም አካዳሚ ነው አይደለ ስለዚህ የኛም ሀገር ከግለሰብ ከብርሃኑ ከሰንባዲ ተላቆ የሆነ ስብስቡስ መግባት አለበት የሆነ ተቋም ይዘቱስ መግባት አለበት ካልሆነ actually እነሱ ራሱ እሱን ይመስለኛል የሚመኙት በጣም ብዙ ኮንትሮቨርሲ ስለሚያስነሳባቸው ለእነሱም ብዙ ቻሌንጅ ስለሚያመጣባቸው እንደመነሻ የሆነ ሰው የግድ መጀመር ነበረበት አይነት ብለን ከወሰድ ነው ነገ ወደ አካዳሚ ያድጋል አይነት እሱን ኤክስፔክት እናደርጋለን ግን መጀመራቸው ምንም ጥርጥር የለው ደፍረው መጀመራቸው ራሱ ምንም ጥርጥር የለው አፕሪሺየት እናደርገዋለን ነገር ግን ካደገ አይቀር አዋርድ ከኖረን አይቀር እያደገ መሄድ አለበት of course ዝም ብለን ማውራት አይደለም እንደ ማውራት ቀላል አይደለም እውነት ለመናገር ማዘጋጀቱ ምናምን የራሱ የሆነ ብዙ ሶፊስቲኬትድ የሆኑ ነገሮች አሉት ግን በቃ እዚህ ደረጃ ላይ ከ10 አመት በላይ ከሆነው አንድ አዋርድ አይደል በቃ ያ ግለሰብ ያንን አዋርድ ሊለቀው ካልቻለ ከሱ ኃላፊነት ሊያስወጣው ካልፈቀደ የሆነ የሚያገኘው ነገር አለ ማለት ነው መተው ያልፈለገው ጥቅም አለ ማለት ነው ሶ መተው ያልፈለገው ጥቅም ካለ ለቢዝነስ የተቋቋመ ነው ማለት ነው ንግድሽን አሁን ጀምረሽው ዝም ብለሽ የሆነ ሰዓት ላይ ቋታዩማ ጥቅም እስካገኘሽበት እስካልከሰርሽ ድረስ ተቀጥይዋለሽ አይደል እንደዛ ነው ማለት ነው ግልጽ ነው ሞቲቭ አድጓ የሆነ ሰዓት ላይ ከግለሰብ እጅ ወጥቶ እንዳልነው ወደ አካዳሚ ሲስተም ማይገባ ከሆነ ጥያቄ ያስነሳል ነው ሁሌ ምን ያህል ታይም አለ in between that ነው የኔ ጥያቄ ደግሞ የሚሆነው አይ አላቅም ምን መሰለሽ አሁን ሐሳብ ነው እንጂ ማወራው ነኝ ምኞቴን ነው ማወራው አይ ነው ለምሳሌ ፊልም የኢትዮጵያ ፊልም ኢንደስትሪ አይደለም ይባላል ኢንደስትሪ ቢሆን እመኛለሁ አዋርዱ ራሱን የቻለ ኢንደስትሪ መሆን ይችላል ራሱን የቻለ የኢንደስትሪው አካል መሆን ይችላል ሁሉም ሰው በተናጠል ከሚፍጨረጨረው ውጪ በግሩፕ ሲሆን በቲም ሲሆን አሶሲዬት አድርገሽ ሲሆን ሞር ቫልዩ እየጨመረ ይመጣል እሺ እንቀጥል እኔ ደግሞ ዊሽ ማደርገው ልክ there is Oscar በአካዳሚ ነው አዋርዱ አይደለ ከዛ ደግሞ people's choice ደግሞ የሚባል አለ በሰዎች ቮት የሚሸለሙ ለኛ ሀገር አዋርድ እሱን ነው ዊሽ ማደርገው አሁን I think በፐርሰንት ምናምን ነው አይደለም የሚሆነው የሆነ ያህል ፐርሰንቱን ጃጆች ይወስዳሉ የሆነ ያህል ፐርሰንቱን ደግሞ የህዝብ ቮት ይሆናል ሶ የህዝብ ምርጫ ሪስፔክት እንዲደረግ ከዛ ደግሞ at the same time አካዳሚው ላይ የሚችለው ፕሮፌሽናሊ ነው አይደለ ከዚህ አንፃር ብሎ የሚያስቀምጠው ክራይቴሪያ አለ ከሱ አንፃር የሚሸለሙን ቢኖሩ ህዝብ ደግሞ you don't know ህዝብ ምን ሊወድ እንደሚችል አታውቅም አንዳንዴ I remember ገመና ሽልማት ነበር አይደል ገመና ድራማ ሲያልቅ እሺ ገመና 1 and 2 አለው እንዴ ሰው ለሰው ማለትሽ ነው ነው ገመና 1 and 2 እኮ አለው 1 ላይ ልክ 1 ሲያልቅ ሽልማት ነበር ሜሮን ጌትነት መሰረት መብራቴ እና ነፍሱን ይማረውና ፍቄ እንደዛ ሶ ጭራሽ ሰዎች በደንብ ኮንትሮቨርሲ ነበረው ካንስ ከሶስት የተሸለሙት ሰዎች ደግሞ አሉ I think መሰረት አንደኛ ሁለተኛ ፍቄ ነው የሆነው ከዛ ሶስተኛ ደግሞ መሐመድ ቢፍታ ነው የሆነውና በጣም ትልቅ ኮንትሮቨርሲ አስነስቶ ነበረ
ምንድነው ድራማ ማለት ነው ከአንድ ድራማ ኤግዛክትሊ እና በቃ በደም ፕሮፌሽኑ ላይ ላለ ሰው አይ ቲንክ ለዛ ላይም እንደዚህ አይነት ብዙ እንትሮች ነበሩ ስንተኛው ላይ እንደሆነ አላቅም የጎሳ አልበም በደም ህዝብ ቮት አድርጎት ከዛ ደግሞ በጃጆች እንት ምክንያት ይሁን I don't know ወይ ቮቱም ሊሆን ይችላል የህዝብ I don't know ብቻ ግን people expected የጎሳ አልበም that year the best album እንደሚሆን ግን ሌላ ሰው ወሰደው አይነት ነገር እና እነዚህ አይነት ነገሮች ኮንትሮቨርሲውን ያባብሱታል አዋርዱ ሞር ፈንክሽናል የሆነ ትረስተብል የሆነ እየተወደደ እንዳይሄድ ያደርገዋል ግን በቃ ለምሳሌ የቲክቶክ አዋርድ ላይ ቮት ስታደርግ ቁጥሩን ያሳያል አይደል 5000 ሰው ቮት ያደረገው 5000 ሚል ቁጥር አለው ሶ ፋይናሊ ሲሸለም ማን እንደሚሸለም ይታወቃል አይነት ነገር ነው ሶ ሁለት ሰፓሬት ቢሆን አሁን ለዛ አዋርድ ራሱ ሁለት ቢሆን ጉማ ሁለት ቢሆን ወይ ጉማ አካዳሚ ላይ ዲፔንድ የሚያደርግ ከሆነ ለዛ ቮት ላይ ብቻ ዲፔንድ ቢያደርግ አይነት ነገር እሱን ነው እኔ የምመኘው እሱ ሞር ፊክስ ያደርገው መሄድ ይመስለኛል የህዝብና የባለሙያ ምርጫ ደግሞ አይገናኝም ስለዚህ በጣም ነው የሚገርመው የሆነ ሰው ላይ ይገናኛል ዩዥሊ ግን አይገናኝም በብዛት አይገናኝም ሰው የሚወደውና ባለሙያ አሪፍ ተሰርቷል የሚለው ይሄ ስታንዳርዱ ይለያያል ኤግዛክትሊ እሺ ሶ ቀጣዩ ነጥባችን ምንድነው ሶ ቀጣዩ ነጥባችን ምን ቫልዩ ጨመረ እስከዛሬ ባለው ጊዜ ውስጥ ድጋሚስቲ ምን ቫልዩ ጨመረ አዋርድ መኖሩ ለፊልም ኢንደስትሪው ምን ጨመረ ምን አይነት ቫልዩ ጨመረ ለባለሙያዎቹ ሌትስ ሴይ አንዳንዶቹ ባለሙያዎች ምን ይላሉ መሰለሽ ከዋንጫ ይዘለለ ምንም የጨመረልን ነገር የለም ይላሉ ኦኬ እንደውም የጉማ ዋንጫ ምን አለሽ ተራ ተገኝቶ ነበር ከቆሻሻው ሂድ ከወዳደቁ ነገሮች ውስጥ ተገኝቶ ነበር ያብርና እና ትልቅ መነጋገሪያ ነበር ዋው አልሰማውም ይሄንን ታሪክ እና አክቹሊ እንትና ማን ነው ስሙ ማን ነበር ምን ላይ የሰራ ሰው ነው ዮናስ ብርሃነ መዋ እሺ ዮናስ ብርሃነ መዋ ተጠይቆ ምን አለ እሱም ሲሰማው የገረመው ነገር ነው እንዲሆናል ብሎ አልጠበቀም ነበር እና ሶ ምንድነው ሀፕን ያደረገው በኋላ ጉዳዩ ከተጠራ በኋላ ሀፕን ያደረገው ነገር ምንድነው I think ይሄ የሆነ የፊልም ባለሙያ አይደለም ሰውየው የሆነ ያመቱ የሆነ ነገር አለው ከፊልም ሙያ ውጪ የሆነ ሪኮግኒሽን የሚሰጣቸው ባለሙያዎች አሉና ያ ባለሙያ I think ቤቱ ይፈርስበታል ቤቱ ከፈረሰበት በኋላ ምናምን ሞተዋል I think ሪኮግኒሽን የተሰጣቸው ምናምን በዛ ኬዝ ተገኘ ሶ ይሄ ኢንሲደንት ሌሎች ጥያቄዎችን አነሳ ከዚህ በፊት የተሰጡትስ ዋንጫዎች የት ነው ያሉት ሰው እንግዲህ ዋንጫ ብዙ ጊዜ የተለመደው ቡፌ ውስጥ አይደለ በቃ ክብር ያለው ቦታ ምናምን ይቀመጣል አይደለ ለልጅ ልጅሽ you know ግን ቃል ዋንጫው ዋንጫ ብቻ ለባለሙያዎቹ መሆኑ የአዋርዶቹ አሁን ስለ አዋርድ ስለሆነኛ ያወራን ያለ ነው ማለት ነው የአዋርዶቹን ክፍተትና ችግር or whatever ፖቴንሻል ማጣትም እንበለው ከሱ ይልቅ የሚያሳየኝ የኢንዱስትሪውን ኢንዱስትሪ ምን ያህል ብዙ ጋፖች እንዳሉት ነው የሚያሳየኝ አይደለ የሚሆነው because ለምሳሌ አንድ ሰው ኦሎምፒክ ላይ ወርቅ አገኘ ሜዳሊያው እኮ አይደለም ማተር የሚያደርገው የኦሎምፒክ ሜዳሊያ መሆኑ ነው ኦሎምፒክ ኦን የሚያደርገው መሆኑ ነው so የኦሎምፒክ ሪኮግኒሽን ነው ኦሎምፒክ itself እንደ ትልቅ ነገር መሆኑ ነው ስለዚህ ፊልም ኢንዱስትሪው ለምሳሌ ቀደም እኮ ብለሃል አሁን አንድ ተማሪ የሆነ ልጅ ዶክመንተሪ ሰርቶ
የሆነ አዋርድ ላይ ተገኝቶ ከትልቅ አርቲስት ጋር መድረክ ይጋራል አይደለ ከዛ እሱ ሞመንት ምንድነው ኔትወርኪንግ ኦፖርቹኒቲ ነው የሚፈጥርለት የምር ኢንደስትሪው ጥሩ ስታተስ ላይ ያለ ቢሆን ያ ልጅ ኢሚዲየትሊ በቃ ከሆነ ትልቅ አርቲስት ጋር ሲኒማቶግራፈር ሆኖ ለመስራት ሊሆን ይችላል ስክሪፕት ራይተር ሊሆን ይችላል አክተር ፕሮዲዩስ whatever እድል አገኘ አሲስት እንኳን ለማግኘት እድል አገኘ ማለት ነው ግን አያገኝም ማለት ነው ዋንጫውን ቫልዩ ካላደረገው ኦፖርቹኒቲ አይከፍትም ማለት ነው ወይም አዋርድ ከሌለው ሰው ይሄኛው ዘጋ ይሄኛውስ ያለ በቃ እንቀጥል ሶ አዋርድ ያለው ሰው ከሌለው ሰው አይለይም ማለት ነው ገባ ኢንደስትሪው ላይ ቫልዩ አይጨምርም ማለት ነው ለምሳሌ የውጭ ፌስቲቫሎች ላይ ለምሳሌ ትወዳደራለሽ ስትወዳደሪ እዛ ፊልም ፌስቲቫል ላይ ለመሳተፍ ራሱን የቻለ ፕሮሰስ አለ ከተሳተፍሽ በኋላ የሆነ ሪኮግኒሽን የሆነ ስቴጅ ካገኘሽ በኋላ ለሌሎች ፊልም ፌስቲቫሎች ለሌሎች ውድድሮች ኤክስፖዝድ ትሆኛለሽ ስለዚህ አንድ ጥሩ ፊልም ፌስቲቫል ላይ ከተሳተፍሽ ያ ጥሩ ፌስቲቫል ወደ ሌሎች በጣም ፕሮፋይል የሆነ ከሄዳል ማለት ወደ ሆኑ ፌስቲቫሎች ይወስድሻል ፕሮዲዩሰርስ ፈንድ ማግኘት የምትችበት ኦፖርቹኒቲ ከፈተልሻል ማለት ነው based on your effort እዚህ ሀገር ላይ ስንመጣ ስፔሲፊክሊ የፊልም ፌስቲቫሎች ላይ ስንመጣ የፊልም አዋርዶች ላይ ባለሙያው አንድ ዳይሬክተር አንድ ጸሐፊ አንድ ፕሮዲዩሰር ሲሸለም ቀጥሎ ለሚሰራው ስራ ዛሬ መሸለሙ የሆነ የሚፈጥረው ቫልዩ መኖር አለበት ኦዲየንስ ላይ ሊሆን ይችላል ማርኬቱ ላይ ሊሆን ይችላል ፕሮዲዩሰር ከማግኘት አንፃር ሊሆን ይችላል ፈንድ ከማግኘት አንፃር ኦፖርቹኒቲዎች ከመከፈት አንፃር ብዙ ቫልዩ አድ ማድረግ አለበት መሸለሙ ብቻ ተሸልም የነበረ ኦኬ ዋንጫ አለኝ ምናምን ከማለት በዘለለ የዛሬ ከተሸለመበት ስራ ኔክስት ሲሰራ የተሻለ አርጎ እንዲሰራ የሚያደርግ ኢንቫይሮንመንት መኖር አለበት ያ አሁን ለምሳሌ ቲምህን ስታዋቀር ፊልም ለመስራት ሪክሩት ነው አይደለም የምታደርገው እንደ መቅጠር ብለን እንውሰደው ለምሳሌ ሌሎች የምንሰራቸው ስራዎች ላይ አፕላይ ለማድረግ ሲቪ ይሄዳለሁ ሬዚሜ ላይ መጽፈው ከተለያየ ቦታ የሰበሰብኳቸው ሰርቲፊኬቶች እንዳሉ ወርክሾፖች ትሬኒንጎች ምናምን አይደለ ኢቭን ግራንትስ ተብሏውን ሬዚሜ ላይ ይጻፋል ስኮላርሺፕ አግኝታ መጣ ከሆነ ምናምን ቫልዩ እየጨመረ ይመጣል ፊልም ኢንደስትሪው ላይ ቲም ሲዋቀር ስክሪፕት ራይተር እንፈልጋለን ኦር አክተር እንፈልጋለን ሲኒማቶግራፈር እንፈልጋለን ሲባል አንድ ሰው አዋርድ የተሸለመ ፊልም ላይ ሲኒማቶግራፈር ነበርኩኝ እሚል እንትኑ ላይ ሬዚሜ ላይ ሲጨምር ቫልዩ ይጨምራል ወይ ነው ጥያቄው አይጨምርም ማለት ነው በቃ ዩዥሊ ሰዎች በሆነ ትራዲሽናል በሆነ መንገድ ቲማቸውን እያዋቀሩ ነው ማለት ነው ሚለውን የሆነ ኢንፎርሜሽን ይሰጣል ብዬ አስባለሁ አዎ እንደገና ኮምፕሊትሊ ምንም ቫልዩ የለውም ማለት ሳይሆን ቪዚብል የሆነ አሁን እንደ ባለሙያ የማየው ነገር ሌሎችም ባለሙያዎች የሚያዩት ነገር ሀፕን አልሆነም ነው ገንዘብ አትሸለሚም ገንዘብ ብትሸለሚ ገንዘብ ያ የምትሸለሚው ገንዘብ የሆነ ስራ ሊያሰራሽ የሚችል ገንዘብ ቢሆን ወይም ከሆነ ፈንድ ጋር ኮኔክትድ ሊያደርግሽ የሚሆን ወይም ከሆነ ፕሮዲዩሰር ጋር ሊያገናኝሽ የሚችል ከዋንጫ በዘለለ ሽልማት ቢኖረው እንደገና ምን ማድረግ ይችላሉ መሰልሽ በቀላሉ ኢትዮጵያ ውስጥ የሚገኙ ፌስቲቫሎች ናቸው ትልልቅ ፌስቲቫሎች ናቸው አዋርዶች ናቸው ከሌሎች ፊልም ፈንድ ከሌሎች የውጭ ፌስቲቫሎች ጋር ከሌሎች የውጭ አዋርዶች ጋር ኮኔክትድ ለማድረግ መሞከር አለባቸው ያኔ ምን ይፈጠራል ሎካል ባለሙያው ካሸነፈ እነዛ ፌስቲቫሎች ላይ የመወዳደር ሌሎች ኢንተርናሽናል ኤክስፖዠሮችን የማግኘት እድል ይኖረዋል ሎካል ላይ የሚታጠር ከሆነ ግን እሱም አንድ ዛሬ አሪፍ ፊልም ቢሰራ ነገ አሪፍ ፊልም አይሰራም ኦልሞስት ቶፒኮቻችንን አንዱን ባንድ ውስጥ እያደረግን ከቨር አደረግን የኔ ጥያቄ ኦዳ አዋርድ ላይ በየትኛውም ቋንቋ የተሰሩ ፊልሞችና ሙዚቃዎች ናቸው የሚሳተፉት
ወይስ it's specific to ኦሮሚፋ ኦሮምኛ ነው ኦኬ ግን በሌሎች ቋንቋ የተሰሩ ስራዎችም እንደሚሳተፉ አውቃለሁ ኦኬ ስለዚህ ቶፒካችንን ጨርሰናል እንግዲህ ተመልካቾቻችን ፊልሞሎጂ ዛሬ በኢትዮጵያ ውስጥ በሚደረጉ የፊልም ሽልማቶች ላይ አተኩረን ይሄን ያህል አውርተናል በቀጣይ ሳምንት ደግሞ በሌላ ቶፒክ እንገናኛለን ይመቻችሁ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ so next time በሌላ እንግዳ ወይም በሌላ ቶፒክ እንገናኛለን ይመቻችሁ bye